እግሩ ተሰባብሯል። ዝም ብሎ አጠገቧ ቁጭ አለና እስቲ ዝም ብለሽ በዚህ በምትደበድብ መቁጠሪያ አንድ ጀርባ ይበኛላት። እናንተ ዶሮ ለዓመት በዓል ጊዜ ታርዶ አንገቱ እንደዚህ አንጠልጥሎ እንደሚሮጠው ታውቃላችሁ? አንዳንዴ በደንብ ያልታረደ ዶሮ ያመልጣል አይደል? በታሪክ ስትሰሙ ይሄ ሰው በመቁጠሪያ አንድ ጊዜ እናቀመሰችው። ከመቼው በመስኮት ዘሎ ወጥቶ ያን የተሰበረ እግሩን እያንፏቀቀ የነበረ ሰው ማለት ነው። መኪናውን አስነስቶ እንዴ ብሎ ካጠገቧ ብን ብሎ እንደሄደ ሊያውም የራሷን መኪና እኮ ነው። እና ለፖሊስ ብታሳይ በዚህ በዛ ቢከተሉት ምን ቢሉት ከዛ ፖሊሶቹ አብራቸው ነበር የምትሄደውና ምንድነው በእጅሽ ያዝሽው አሏት። እና ምን ትበል መቁጠሪያ በእንግሊዝኛ ምን ይባላል የሆነ ስም ይኖራል ብቻ። እና ግራ ገባኛለች። አይ ይሄ ሃይማኖት እንትን ነው እና በዚህ ስመታው ነው ሮጦ የወጣው በዚህ እስቲ ምችኝ አላት ፖሊሱ። ነጮች ታውቃላችሁ እንትን ናቸው ቼክ አፕ ማድረግ ይፈልጋሉና ከዛ ስትመታው ጊዜ ያማል አይነት ነገር ነው አላትና ቃል እየቀለዱ ግን ደረሱበት። የትም አይሄድም የትም ስለማይሄድ ነው እና መኪናው ሳይጎዳ መያዝ ስለፈለጉ ነው የትም አይሄድም። እና ያዙት አስቆሙት። ከዛ መኪና ላይ መጡትና ምን ሆነህ አለችው። እንጃ ምን ሆኜ ነው ግራ ገብቶታል። እኔ አላቅም ብቻ እግሬ ነው እንዴት እንደሮጥም አላቅም እግሬ እንዴት እንደዘለለ መኪና ውስጥ እንዴት ግን እኮ አይምሮ ያስባል አለ። ማለት ራሴ ነኝ ግን ደግሞ እግሬን የሚያንቀሳቅሰው ኃይል ደግሞ ሌላ ነው። ስለዚህ ከወገበታች የሆነ ነገር ሊድ እየመራኝ ነው የነበረው አለ ብሎ ነገራት። እና ነጮቹ አመኑ። ከዛ እስቲ ድገሚው አሏት። ድገሚ ማለት እነሱ ለማወቅ ፈልገዋል፣ ቼክ ማድረግ ፈልገዋል። ይቅርታ ቪዲዮ ስላለ ነው ያዘው። እዚህ ቪዲዮ ባይነ ሌታ ስለብኝ ነው እና እየፈራች ነው። ምክንያቱም ሊመታችሁ ይችላል፣ መሳሪያ ሊቀማችሁ ይችላል ምናምን ብላችኋል። ኖ ችግር የለውም አንቺ ዝም ብለሽ ብቻ ምችው አሏት። ከዛ መታችሁ ድፍት አለ። አራት ውጂ ማለት ከዛ አይ አሞት ነው በጂሻሹ ነገር አሞት ነው ብሎ ሲሏት ጊዜ እሷ ደግሞ ምን አለች ነው ይሄ የሚያሳምም ሆነ አይደለም ተመልከቱ አለቻቸው። በመቁጠሪያው ዝም ብላ እንደዚህ ነካ እንደዛ ቁጭ እዚህ ጋር ያለው እዛ ውስጥ ስለሆነ እንጂ ዝም ብላ እንደዛ ጀርባው ላይ ቁጭ ስታደርገው ጊዜ ከመጀመሪያው ልቅ ብሎ ጮኸ። ነጮች ፊት ማለት ነው። ከዛ ተቀበላትና ሲያገላብጠው እኔ ለምንድን ነው ያልጮህኩት አላት። አንተ አላመንክም አለችው። እሱ አምኖ ነበረ። እንዴት ብሎ ነው ያመነው? እየሰገድኩ እየጸለይኩ ነበረ። አጠገቤ መጥቶ ተቀመጠ። ከዳንኩ ከተፈወስኩ ብሎ ምችኝ አለኝ። ስለዚህ ተቀብሏል ማለት ነው እኮ። እኔንም እኮ ምችኝ አልኩኝ። ኖ አንተ ኦርቶዶክስ አይደለህም። አንድ ነገር ስራውን የሚሰራው በእምነት ነው እና ለሙከራ ወይም ደግሞ ኤክስፐሪመንት ወይም ደግሞ የሆነ ነገር አይደለም፣ በዚህ ነገር አይደለም ብላ ነገረቻቸውና ቤቷን መጥተው ማየት ፈለጉ።